ስለ እስልምና ንገረኝ። እውነት ማወቅ ስለምፈልግ ነው እንደዛ ምጠይቅ። I will tell you ኢንሻአላህ። ምን መሰለህ እኔ እሰማሃለሁ ምክንያቱም ከማዳመጥ ብዙ ማግኘት ስለምችል እኮ ከማዳመጥ ብዙ ማግኘት ስለምፈልግ ስለ ጴንጤውም ስለ ኦርቶዶክስም ተወውና እነሱ ለእርሳቸውና ስለ እስልምና ያላቸውን አስተሳሰብ ምን አይነት ነው የሚለው ማወቅ ስለምፈልግ እሱን ንገረኝ። ምክንያቱም ብዙ ሙስሊም ዘመዶች ስላሉኝ ማወቅ ፈልጋለሁ። ደስ ይለኛል። በመጀመሪያ እስልምና ማለት ኢስላም ማለት ለአንድ አምላክ እጅ መስጠት ማለት ነው። ለአንድ አምላክ ምን ማለት ነው? ከእሱ ውጭ በመመለክም በጌትነቱ አንድ፣ በተመላኪነቱ አንድ፣ ተግባባን። እንዲሁም ደግሞ በስምና ባህሪያቱ አንድ ነው። በቃ ሁለተኛ የሌለው ማለት ነው። በቃ እንደዛ ብለህ ነው መጀመሪያ ሙስሊም ስትሆን እና ምንድን ነው የአንዱ አምላክ የተባለው በአንድነቱ ላይ ሁለትነትም ሶስትነትም የለበትም። በጌትነቱ ላይ ባርነት የለበትም። በመለኮትነቱ ላይ ሰውነት የለበትም፣ ወይ ደግሞ እንስሳነትም የለበትም። ገብተዋል ወይ? እጽዋትነት ግብዝነትም የለበትም። በፈጣሪነቱ ላይ ፍጡርነት የለበትም። በሀያልነቱ ህክመት የለበትም። በአስተናባሪነቱ ላይ አጋዥ የለበትም። ተግባባን። በህያውነቱ ላይ ሞት የለበትም። መስቀል ላይ ሞታ አንልም። ተግባባን። በንቃቱ ላይ እንቅልፍ የለበትም። በቃ የአንዱ አምላክ ሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረ ለእሱ አምሳያ የሌለው ብቸኛ በምንነትም በማንነትም አንድ የሆነ ተመላኪ የሆነ አምላክ ነው። እሱም አላህ ይባላል። እሱ አላህ ነቢያትን ሁሉ ይላካል። ለምሳሌ አላህ ሲናገር በቁርአን ላይ በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በእርግጥም በየህዝቡ ላይ ነቢያትን መልእክተኞችን ልክ ያለው አለ። የተላኩበት ዓላማና ዋና ቁንጮ ሀሳቡ ምንድን ነው? እኔ ዕቡዱላህ ወጅተኒቡ ጣጉት፣ አላህን ያ የነቢያት አምላክ የሆነውን እሱ አምሳያ የሌለውን ቅድም የነገርኩን አንዱን አምላክ በብቸኝነት ተገዙ፣ ጣዖታትን ራቁ ማለት ነው። ጣዖትን ራቁ ማለት ምንድን ነው? ማርያምን ከአምላክ ጋር አስተካክለ ካመለካት ጣዖት አረካት ማለት ነው። ልባል ቅዱሳንን የትኛውም ቅዱስ ሲሆን ለምን ሩፋኤል አይሆንም? ለምን ሚካኤል አይሆንም? ለምን ገብርኤል አይሆንም? ለምን አቡነ ገብረ መንፈስ ቅዱስ አይሆንም? ለምን ነቢዩ መሐመድ አይሆንም? ለምን ኢየሱስ አይሆንም? ለምን ነቢያት እና አብርሃም እና ይስሐቅ እና ያዕቆብ አይሆንም? እነዚህን ሁሉ ከአምላክ ጋር አስተካክለ የማይገባቸውን ደረጃ ከሰጣቸው ሰዎች ፍጡራን ስለሆኑ ምን አረክ ማለት ነው? በእርግጥም በአንዱ አምላክ ላይ አጋራህ ማለት ነው። ያ ደግሞ ከእስልምና ያወጣል። ይሄ በጣም የሚያደርገው ነው። ፍጹም ሞኖቲዝም፣ ፍጹም አንድ አምላክን ብቻ የምናመልክ ህዝቦች ነን ማለት ነው እኛ። እና ለዛ ነው አላህ ቁርአን ላይ ሲናገር ቁል በላቸው አንተ ሙሐመድ አለይሂ ሰላቱ ሰላም ወላሁ አሐድ፣ እሱ አላህ አንድ ነው ይላል። አላሁ ሰመድ፣ አላህ የሁሉ መጠጊያ ነው። እሱ ወደ ማንም አይጠጋም። ለም የሊድ አልወለደም፣ ያለው ወለም ይውለድ አልተወለደም፣ ወደፊት ይወልዳል እንዳይባል ደግሞ ወለም የኩን ለሁ ኩፉወን አሐድ፣ ለእሱ ወደፊት አምሳያም ቢጤም የለውም ማለት፣ ያኔም አልነበረውም ወደፊትም አይኖረውም ማለት ነው። ስለዚህ እጥር ምጥን ያለ የተውሂድ አስተምሮ ይባላል። በቃ ይሄ አንድ አምላክን በብቸኛት የመገዛት አስተምሮ ስላሴ ምናምን አትልም። በቃ እንደውም ኢየሱስን አስመልክቶ እኛ ኢየሱስን በጣም ከምናከብራቸው መልእክተኞች መካከል አንደኛው ነው። በጣም እንወደዋለን። የአላህ ሰላም በሱ ላይ ይሁንና አምስቱ ታላላቅ ነቢያቶች የመጀመሪያው ማን ነው? ኖህ ወይ ደግሞ ኑህ አለይሂ ሰላም። ሁለተኛ አብርሃም፣ በጣም የቆራጥነት ባለቤቶች ናቸው። ከዛ ደግሞ ማን ነው? ሙሴ። ከዛ ኢየሱስ አለ። ከዛ ነቢዩ መሐመድ አለ። እነዚህ ሁሉ የቆራጥነት ባለቤት የሚባሉ ታላላቅ ነቢያቶች ናቸው። ስለዚህ እነዚህ ነቢያቶች ከነዚህ መካከል አንደኛው የሆነው ኢየሱስ ምንድን ነው ብለን ነው የምንለው? የአላህ መልእክተኛና ባሪያው ነው። ለዛ ነው ምን አለ ገና በልጅነቱ ኢኒ አብዱላሂ አታኒ አልኪታብ ወጀዐለኒ ነቢያ፣ እኔ የአላህ ባሪያ ነኝ፣ መጽሐፍንም ሰጥቶኛል። የተሰጠው መጽሐፍ ምንድን ነው? ወአተይናሁ ልኢንጂል፣ ወንጌል ነው የተሰጠው። ከዛ በኋላ ነቢይም አድርጎኛል ይላል ቁርአን ላይ። የተወለደው እንዴት ነው ሲባል ያለ ወንድ ንክኬ አላህ በቻይነቱ የፈጠረው ሰው ነው፣ ነብይ ነው። ይህንን ደግሞ ሱረቱ ኢየሱስ። አዎ ኢየሱስ። ኦኬ እሺ።
ለጥያቄ እንዲሆነ ልስማ ብዬ ነው። በሳ ያ ኢየሱስ ያለ ወንድ ንክኪ ልክ ሰላም ነው። ይቅርታ አንዴ ኢሱ ሰው መጣብኝ ወይ آتاني الكتاب وجعلني